ሰላም ይብዛላችሁ በያላችሁበት ውድ ቋንቋዬን መስማት የምትችሉላችሁ ማለቴ ነው። ለወራት በውስጤ የቆየውን መልእክት ነው አሁን ለእናንተ ሼር ማድረግላችሁ። ምን መሰላችሁ? ዛሬ በሶሻል ሚዲያ ዘመን ያለን በተለይም ቲክቶክ የተባለ ነገር ከመጣበት ሰዓት ጀምሮ እያየን ካሉ ጉዳዮችና እየተፈራረቁ ከሚሰሙ ነገሮች የተነሳ አንድ ነገር ልናገር ተገድጃለሁ። ምንድነው ከተባለ ወዳጆቼ ይሄ መልእክት ወደ ሌሎች አይደለም፣ ወደ ርኩሳኑ አይደለም። ከአንደበታቸው እግዚአብሔር ራሱ ክብር ቀድሶ ከፈጠራቸው ከአንደበታቸው የሰይጣንን አላህና አረቄ ወይም አተላ ከሚያደፍቁት ጋር አይደለም እኔ ጉዳዩ አለኝ። ነገር ግን በአንዳንድ አቅጣጫ ላይ ጤነኛ የምትመስሉ ጥሩ ሰዎች የምትመስሉ ነገር ግን በሰይጣን ማይበር ላይ በየማታው በየምሽቱ እንቅልፋችሁን አጣችሁ ስራችሁን ፈታችሁ ባለትዳሮች ከሆናችሁ ደግሞ የትዳር አጋሮቻችሁንና የእነሱንም ቀልብ ትታችሁ አያችሁ በብዙ ቢዚ የሚትሆኑ ሰዎች ለምሳሌ ገብተው እነሱ ሲሳደቡ ከስር ሆናችሁ የምትሳሳፉ ምናልባት ይህንን ስናገር አንተ ለምን አይተህ ልትሉ ትችላላችሁ። ነገር ግን እኔ አይቼና ተከታትዬም አይደለም ይህንን ነገር በኔ ላይ ልታገኙብኝ አትችሉ እና በጣም አሳዝናችሁኝ ነው። እባካችሁኝ ስራ አትፍቱ። እነሱ የሚሰሩት ቢዝነሳቸውን ነው። እናንተ እስከ ዛሬ ድረስ ያላወቃችሁትና ያልነካችሁትን ነገር ልንገራችሁ። ገብታችሁ አበባ የሚሰጡ ጊፍት ብላችሁ የፈለጋችሁትና የተለያዩ ነገሮችን ዝም ብላችሁ እያበረከታችሁ እየበተናችሁትን የምትሉ ሰዎች ትንሽ ብትቆጠቡ አይሻልም? ወደ ራሳችሁ ብትመለሱ አይሻልም? ከነሱ ጋር ከዛ ሁሉ ረብሻና ከዛ ሁሉ ጫጫታ ከዛ ሁሉ ውዝግብ በኋላ ትንሽ ወደ ራሳችሁ መለስ ብላችሁ አስባችሁ ታውቃላችሁ? ምን አይነት ስሜት ይሰማችኋል? ጤነኛነት? ትክክለኛነት? ንገሩኝ፣ የእውነቱን ንገሩኝ። ጥያቄውን ወደ ራሳችሁ ልተውና ከዛ በኋላ የሚሰማችሁ ስሜት እርግጠኛ ነኝ ጤነኛ ስሜት አይሰማችሁ። ስድብ ነው የሚሰማችሁ። ሲጠቀሙ የነበሩት እነዛ የርኩሳን መናፍስቶችን ንግግር ቃላትን የአባት መረገም፣ የእናት መረገም፣ የወንድም የእህቶች ክብር ማጣት፣ የሰው ራቁትነት፣ ቀለባቢስነት፣ ነውረኛነት፣ የረከሱ ንግግሮች፣ የረከሱ አመለካከቶች እነዛን ነው እናንተም ወደ ውስጣችሁ ኮፒ እያደረጋችሁ ብትከቱት። አይናችሁ ልክ በሚያየው ያየውን ወደ ህይወታችሁ ትራንስፈር እንደሚያደርግ ሁሉ ልባችሁ ወደ ልባችሁም ትራንስፈር እያደረገ ነው። ልባችሁ ውስጥ ይቆያል ያ ነገር። ልባችሁ ውስጥ ከቆየ በኋላ ደግሞ ከእናንተ ውስጥ ደግሞ ጥሩ ነገር ሊወጣ አይችልም። ያ የገባ ነገር ነው ሊወጣ የሚችለው እንጂ ከሌላ ከየትኛው አቅጣጫ ኢምፖርት ያደረጋችሁ ጥሩ ነገር ከእናንተ ውስጥ ይወጣል። ስለዚህ ተው፣ ራሳችሁ ጠብቁ። ተው፣ ይሄ የመጨረሻ ጊዜ ነው። የመጨረሻ ዘመን ነው። መልካም ተጽዕኖ ማምጣት ባንችል እንኳን ዝም ማለትን እንምረጥ። ራሳችንን መጠበቅን እንምረጥ። ይሄ ደግሞ ከምንም የሚበልጥ ነገር ነውና ራሳችሁን ጠብቁ። ራሳችንን እንጠብቅ እባካችሁ። 10,000 20,000 5,000 15,000 እየሆናችሁ ገብታችሁ እንዳልኳችሁ ጊዜያችሁን አካትላችሁ የስልኮቻችሁ ሙቀት፣ ግለት፣ እንቅልፍ ማጣት ከዛ በኋላ ደግሞ ከ7 ሰዓትና 8 ሰዓት ላይ ከተኛችሁ በኋላ ጠዋት ስትነሱ እስኪ በመስታወት ፊት ቆማችሁ ራሳችሁን ተመልከቱ። ፊታችሁን ተመልከቱ። የአይናችሁን መልክ ተመልከቱ። ማንን ስትመስሉ እንዳደራችሁ፣ ማንን መስላችሁ እንዳደራችሁ ራሳችሁን ከዛ በኋላ ታገኙታላችሁ። ምናልባት የሚላችሁ ነገር ምናልባት ቀልባችሁን ከሳበ ማለት እኔ እናንተን ቀልብ ለመሳብም አይደለም፣ በነገራችን ላይ ትንሽ ብትጠቀሙበት ብዬ ነው። ይጠቅማችኋል። ወንድሞቼ ናቸዋ፣ እህቶቼ ናቸዋ። በዚህ አጋጣሚ ደግሞ በጣም ከሚጠበቀው በላይ የሶሻል ሚዲያ ሱሰኛ መሆን ምናልባት ከተወሰነ ጊዜ በኋላ ራሳችንን የማናገኝና የማናውቅ ልክ የተጣለን ሰዎች ሊያደርገን ይችላል። እየነገርኳችሁ ነው። ስለዚህ እባካችሁ ወደ ስራችሁ ተመለሱ። ወደ ጤነኛ አመለካከታችሁ ተመለሱ። የእግዚአብሔርን ቃል ብታነቡ ምን ችግር አለ? የእግዚአብሔርን ቃል አንብቡ። መዝሙር ስሙ። መንፈሳዊ የሆኑ ነገሮች ላይ ፓርቲስፔት አድርጉ፣ ተሳተፉ። አንድ ምሳሌ ብቻ ልጠቀምላችሁና ላቁም። በዛ ስድብ ሚዲያ ላይ ያላችሁ በዛ እናት እየተሰደበች አባት እየተሰደበ ዘር እየተሰደበ እግዚአብሔር የፈጠረው ክብር የሆነ ፍጥረት እየተራቆተ
ሰይጣን እየከበረ ባለበት ሰይጣንን ተሰብስባችሁ በብዙ ሺዎች ሆናችሁ ሰይጣንን ወርሺፕ በሚታደርጉበት ክርስቶስ ቢመጣስ? በዛች አጋጣሚ በዛች ቅጽበት ክርስቶስ ቢመጣስ ወዴት የምትሄዱ ይመስላችኋል? ይህችን ብቻ መልሱልኝ። እኔ በጣም አዝኛለሁ። ስለዚህ ባካችሁ በቃ ወደ አቋማችሁ ተመለሱ፣ ወደ ዓላማችሁ ተመለሱ። ጥሩ እቅድ ይኑራችሁ። ውሎአችሁን ለዩ። አእምሮአችሁን ከሚረብሹ ስፍራዎች ራሳችሁን አርቁ፣ ገለል አድርጉ። ለራሳችሁ ጊዜ ስጡ። ለራሳችሁ እስኪ ጊዜ ለመስጠት ሞክሩ። እንደዛ ብትሆኑ ትንሽ የተሻለ ይሆናል። ለራሳችሁ ጊዜ ስጡ። እኛ አላካንም እንጂ ሰይጣን እኮ ብዙ ልክ ለሕፃን ልጅ ማስረሻ ተብሎ እንደሚሰጠው እንደ መጫወቻ እነዚህ አሉባልታ የሆኑ ነገሮችን በእጃችን አምጥቶ ሰጥቶል። የእኛን ከውስጣችን ያለውን ዋናውን ልባችንን እየሰረቀ እንዳለ አልተገነዘብንም እስከ ዛሬ ድረስ። የሁላችንም ትኩረት ቲክታክ ነው። የሁላችንም ትኩረት ደግሞ በቃ የሚጠፋ ነገር ሆኗል። አላፊ ነገር ሆኗል። ታይቶ የሚጠፋ ነገር ሆኗል። እንደ ጠዋት ጤዛ በሚሆን ጉዳይ ላይ እባካችሁ ራሳችንን ወደ ማግኘት እንመለስ። ይጠቅመናል። እርግጠኛ ነኝ ይህንንም ቪዲዮ ሼር አታደርጉ። ለምን እንደሆነ አላውቅም። የሆነ ስድብ የሆነውን አካል ለመጉዳት ተብሎ የተለቀቀውን ነገር ወዲያው በደቂቃዎች ውስጥ በሺዎች በሚሊዮኖች እንዲታዩ ታደርጋላችሁ። ጠቃሚ የሆነውን ነገር ግን እንዳታደርጉ የሚያደርገው ምን እንደሆነ ልንገራችሁ። እየተሳደበ ነውም በሉ፣ ችግር የለም። አእምሮአችሁን የተቆጣጠረ ሌላ ክፉ መንፈስ አለ። ጥሩ ነገር እንዳይባዘማ ማበረታታችሁ ምን አለው? እኔን አይደለም እኮ በቃ ጥሩ ነገር የሚወሩትን ሰዎች በደንብ አበረታቱ፣ ይጠቅማችኋል። እንደውም ቁጭ ብላችሁ ደቂቃዎችን ሰጣችሁ መስማት የሚሰለቻችሁ ከሆነ ለምን ኮፒ ሊንክ ሼር አታደርጉ? ላይክ አታደርጉ? ይሄም ይጎዳችኋል። አያችሁ? ስለዚህ እናንተ በሌላ ዓለም ቁጥጥር ስር እንዳላችሁ በዚህ ወቁ። ከዚህ ውስጥ ተፈታችሁ ውጡ፣ አምልጡ። ዘመኑ ቀርበዋል። እኛ ሁላችንም ልንሰበሰብ ነው። ንጥቀት ቀርበዋል። ሳናስብ በማታስቡበት ጊዜ ይሆናል የሰው ልጅ መምጣት ተብሎ እንደተጻፈ እኛ ሳናኝ ልክ ይህንን ቪዲዮ ካያችሁ በኋላ ሊሆንም ይችላል። ከአንድ ዓመት በኋላ ሊሆን ይችላል። ከዚህ ሳምንት በኋላ ሊሆን ይችላል። ከአንድ ዓመት ወይም ከአንድ ወር በኋላ ሊሆን ይችላል። ዋት ዊ ናው አባውት ኢት። ስለዚህ ስለማናቅ ሁሌ እንዘጋጅ። ጥንቃቄ ይኑረን። ለነፍሳችን ቅድሚያ እንስጥ። ለሕይወታችን ዋጋ እንስጥ። ወዳችኋለሁ። ለሁሉ እንዲደርስ ሼር አድርጉ። አካውንቴን ደግሞ ፎሎ ያላደረጋችሁ አድርጉ። እንደዚህ ጠቃሚ መረጃዎች እንዲያገኛችሁ